principles of mathematical induction. Mathematical induction ምንድነው? Mathematical induction is one of the most important techniques used to prove in mathematics. በማቴማቲክስ ነገሮችን ለማረጋገጥ ፕሩቭ ለማድረግ የምንጠቀምበት ነው። ማቴማቲካል ኢንዳክሽን የምንለው እንዴት ነው የምንጠቀመው የሚለውን እዚህ ጋር ስቴፖች አሉት። አንደኛው for a given assertion involving a natural number n ናቹራል ነምበርን የሚይዝ የሆነ assertion አለ ወይንም የሆነ ነገር ተሰጥቶናል እና the assertion is true for n equal to 1 እንላለን። usually ብዙ ጊዜ ለn equal to 1 true ይሆናል assertion then it is true for n equal to k plus 1 whenever it is true for n equal to k ለምን true ይሆናል? ለn equal to ለk plus 1 true ይሆናል። ለማን true ከሆነ? ለk true ከሆነ k ምንድነው? greater than or equal to 1 ነው። መጀመሪያ usually ለ1 n ቦታ 1 ስንተካ true ሆኗል። ስለዚህ n ቦታ k ስንተካ true ከሆነ n ቦታ k plus 1 ስንተካ ምን መሆን አለበት? true መሆን አለበት። then the assertion is true for every natural number n ስለዚህ ለነዚህ ለሶስቱም true ከሆነ ለሁሉም ናቹራል ነምበር true ነው ማለት ነው የሚለውን ፕሩቭ ማድረግ እንችላለን። ስለዚህ ሶስቱን ስቴፖች ስናየው ምን ማድረግ አለብን? መጀመሪያ prove that t of k usually t of 1 is holds true የመጀመሪያው true መሆኑን ፕሩቭ እናደርጋለን ወይንም ቼክ እናደርጋለን። ብዙ ጊዜ k ቦታ አንድ ነው የምንተካው የመጀመሪያው t of k equal to 1 ሲሆን ከዛ በኋላ assume that t of k for k equal to n true ነው ብለን assume እናደርጋለን። k equal to n ሲሆን true ከሆነ k equal to n plus 1 ላይ ምን እንደሚሆን true እንደሚሆን ሻው ማድረግ ነው ማሳየት ነው። መጀመሪያ k equal to 1 ሲሆን true መሆኑን እናሳያለን። ያው k equal to 1 ሊሆን ይችላል እንደየእንትኑ ነው። ብዙ ጊዜ k equal to 1 ነው። በዛ ላይ የመጀመሪያው ስቴፕ true መሆኑን ፕሩቭ እናደርጋለን። እሱ true ከሆነ k equal to n ላይ true ነው ብለን assume ካደረግን በኋላ k equal to n plus 1 ሲገባ k ቦታ n plus 1 ሲገባ ምን እንደሚሆን true እንደሚሆን ሻው እናደርጋለን። እንዴት? በኤግዛምፕል እንየው። እዚህ ጋር ለምሳሌ ሻው ዛት ይሄኛው ከn ስኩዌር ጋር እኩል እንደሚሆን 1 ሲደመር 3 ሲደመር 5 ሲደመር እያለ የፕራይም ነምበሮች ድምር እስከ 2n-1 ስንሄድ እነዚህን ስንደምር ከn ስኩዌር ጋር እኩል እንደሚሆን አሳዩ ነው ሻው ነው የሚለው። መጀመሪያ የምንሞክረው ለn equal to 1 ነው። የn ዋጋ 1 ሲሆን true ነው ወይ? የn ዋጋ 1 ሲሆን እዚህ ጋር አንድ ቁጥር ነው አይደል ያለው? አንድ ቁጥር ነው ያለው equal to ከማን ጋር? ከn ስኩዌር ጋር። n ስንት ነው? ከ1 ስኩዌር ጋር 1 equal to 1 ስኩዌር። ስለዚህ ምንድነው 1 equal to 1 ስኩዌር ማለት 1 ስኩዌር 1 ነው። ስለዚህ 1 ከ1 ጋር እኩል ነው። ስለዚህ n equal to 1 ሲሆን ይሄኛው assertion ምንድነው? true ነው። ስለዚህ ቀጣይ ስቴፕ ደግሞ የምንሄደው ወዴት ነው? ይሄኛው አንደኛው ስቴፕ ሲሆን ሁለተኛው ስቴፕ ላይ n equal to k ሲሆን የn ዋጋ ከk ጋር እኩል ሲሆን true ነው ብለን assume እናደርጋለን። የn ዋጋ ከk ጋር ሲሆን የn ዋጋ ከk ጋር እኩል ሆነ ማለት እዚህ ጋር n ቦታ k መተካት ነው። 1 + 3 + 5 + እያለ ይቀጥላል። 1 + 3 + 5 + እያለ ቀጥሎ ፕላስ እስከ ስንት? እስከ 2n-1 አይደል የሚለው እዚህ ጋር 2k-1 እንላለን። n ቦታ 2k-1 equal to ከማን ጋር? እዚህ ጋር ከn ስኩዌር ጋር እኩል ነው አይደል የሚለን። እኛ ደግሞ ከk ስኩዌር ጋር እኩል ነው ብለን እንሰራለን። n equal to k ሲሆን እንዲህ አይነት ይሄ true ነው ብለን እንሰራለን። ቀጣዩ የምንሰራው ምንድነው? ሶስተኛ ላይ የn ዋጋ ከk plus 1 ጋር እኩል ሲሆን true መሆኑን ሻው ማድረግ ነው ማሳየት ነው። የn ዋጋ ከk plus 1 ጋር ሲሆን true ከሆነ ስለዚህ ይሄ ስቴትመንት true ነው ማለት ነው። እዚህ የተሰጠን true ነው ማለት ነው። ስለዚህ የn ዋጋ ከk plus 1 ጋር እኩል ሲሆን ማለት እዚህ ጋር 1 + 3 + የሚለው 1 + 3 + 5 + እያለ ይቀጥላል እና የn ዋጋ k plus 1 ሆነ ማለት እዚህ ጋር 2n-1 ቦታ 2 times n ቦታ ማን ነው? n ቦታ k plus 1ን ስንተካ ማለት ነው። n ቦታ k plus 1ን ተተካን 2 times k plus 1 -1 አለ -1 ሆነ። ይሄ ማለት 2 times k 2k ይሆናል times 2 times 1 plus 2 ይሆናል
እዚህ ጋር -1 አለ። ስለዚህ 2k 2 -1 +1 ይሆናል። እስከ 2k +1 ነው የምንሄደው ማለት ነው። የኤን ዋጋ k +1 ሲሆን እስከ ስንት ነው የምንሄደው? እስከ እያለን እስከ +2k +1 ነው። ከ2k +1 በፊት ደግሞ ማን አለ? ያው 2k -1 አለ እዚህ ጋር 2k -1 አለ ማለት ነው። ስለዚህ ለምን 2k -1 ለምንድን ነው? ዲፈረንሳቸውን ስናይ 2 2 ነው። 1 ሲደመር 2 3 ሲደመር 2 5 2 2 ነው። ስለዚህ 2k +1 ከ2k +1 ሁለት ስቴፕ ወደፊት ስንቀድም ማን አለ? 2k -1 አለ። የዚህ ድምር ስንት እንደሚሰጥ ነው? ምንድነው እዚህ ጋር የዚህ ድምር n ስኬር አይደል የሚሰጠው? n ደግሞ k +1 ነው እዚህ ጋር። ስለዚህ የዚህ ድምር ከk +1 ስኬር ጋር እኩል እንደሚሆን ለማሳየት ነው የምንሞክረው። ስለዚህ ከዚህ እስከዚህ ያለው ይሄ ድምር ከk +1 ስኬር ጋር እኩል እንደሚሆን እናሳይ። እሺ የዚህ ድምር ምን ይሆናል? 1 + 3 + 5 + እስከ 2k -1 ያለው ድምር ከማን ጋር እኩል ነው ብለን አይተናል? ከk ስኬር ጋር ነው። እስከ ድረስ እስከ 2k -1 ድረስ ያለው ድምር ከማን ጋር እኩል ነው? ከk ስኬር ጋር እኩል ነው። ስለዚህ ይሄ ድምር ከማን ጋር እኩል ነው? ከk ስኬር ጋር እኩል ነው ብለን ከያዘን እስከዚህ ያለው ከዛ በኋላ ማን አለ? ፕላስ 2k +1 አለ። ይሄ ማለት ደግሞ ማለት ነው k ስኬር + 2k +1 ማለት ከማን ጋር እኩል ነው? ከk +1 ስኬር ጋር እኩል ነው። ያ ማለት k +1 ታይምስ k +1 ማለት ነው ይሄ ማለት። ስለዚህ ይሄ ማለት ደግሞ k +1 ስኬር ነው። አያችኋ? ከማን ጋር እኩል ሆነ? ከk +1 ስኬር ጋር እኩል ነው። ስለዚህ የዚህ ድምር ከዚህኛው ጋር እኩል እንደሆነ ትሩ እንደሆነ አሳየን። ይሄ ትሩ ከሆነ ምንድነው ማለት ነው? ይሄኛው ከዚህኛው ጋር እኩል ነው። ስለዚህ በእነዚህ በሶስቱ ስቴፖች ይሄ ነው ማቴማቲካል ኢንዳክሽን የሚባለው። መጀመሪያ ለn = 1 ትሩ መሆኑን ፕሩቭ እናደርጋለን። ትሩ ከሆነ ለn = k ደግሞ ትሩ ነው ብለን አስዩም እናደርጋለን። ያ ማለት n ቦታ k ስንተካ ትሩ ነው ብለን አስዩም እናደርጋለን። ከዛ ለn = k +1 ትሩ መሆኑን ሻው እናደርጋለን እናሳያለን። እዚህ ጋር ባየነው መሰረት k +1 ስንተካ n ቦታ ድምሩ ከk +1 ስኬር ጋር እኩል እንደሆነ አሳይተናል። እንግዲህ በዚህ አይነት መልኩ ነው ማቴማቲካል ኢንዳክሽን የሚሰራው። አሁንም ይሄኛው ከዚህ ጋር እኩል እንደሆነ እንድናሳይ ነው የተፈለገው በማቴማቲካል ኢንዳክሽን። መጀመሪያ n = 1 ሲሆን ትሩ መሆኑን እናሳያለን። የመጀመሪያው ስቴፕ ላይ n = 1 ሲሆን ማለት አሁን እዚህ ጋር 1 2 3 እያለ ይቀጥላል። ስንቆጥራቸው እስከ n ድረስ ይሄዳል። n = 1 ማለት አንድ ቁጥር ብቻ ነው የመጀመሪያው ቁጥር። አሁን n = 2 ከተባላችሁ n = 2 ሲሆን ማለት 1 ሲደመር 2 ማለት ነው። 1 + 2 ማለት ነው። ምክንያቱም የመጀመሪያዎቹ ሁለት ቁጥሮች ናቸው። n = 3 ሲሆን ማለት 1 ሲደመር 2 ሲደመር 3 ማለት ነው። ስንት ይሆናል? 1 ሲደመር 2 3 ሲደመር 3 6 ይሆናል። ስለዚህ እኛ መጀመሪያ n = 1 ሲሆን ማለት አንድን እንወስዳለን። በዚህ በኩል 1 = እዚህ ጋር n ቦታ አንድ መተካት ነው። 1 ታይምስ 1 + 1 ኦቨር 2 1 = 1 ታይምስ 1 + 1 2 1 ታይምስ 2 ኦቨር 2 ይሆናል። 2 በ2 1 ይቀራል። ኦኬ ስለዚህ n = 1 ሲሆን አንድ ከአንድ ጋር ነው እኩል ይሆናል። ስለዚህ ይሄ ምንድነው? ትሩ ነው። ስለዚህ ምን እያደረገ ነው? የn ዋጋ 1 ሲሆን ምን እያደረገ ነው? ትሩ እያደረገው ነው ይሄንን። ስለዚህ n = 1 ሲሆን ትሩ ከሆነ ሁለተኛው ስቴፕ ላይ ምንድነው የምንለው? የn ዋጋ ከk ጋር እኩል ሲሆን ትሩ ነው ብለን አስዩም እናደርጋለን። ስለዚህ እዚህ ጋር n ቦታ k መተካት ነው ማለት ነው። ስለዚህ 1 + 2 + 3 ፕላስ እያለ ይቀጥልና ፕላስ n ቦታ k ከማን ጋር እኩል ይሆናል? ከማን ጋር እዚህ ጋር n ታይም n + 1 ኦቨር 2 አይደል? ስለዚህ n ቦታ k ስንተካት k ታይምስ k + 1 ኦቨር 2 ጋር እኩል ነው ብለን ይሄንን ምንድነው ብለን ይሄ ትክክል ነው ትሩ ነው ብለን አስዩም እናደርግና ሶስተኛ ስቴፕ ላይ n = k + 1 ሲሆን ትሩ መሆኑን እናሳያለን። ትሩ ይሁን አይሁን እናሳያለን። n = k + 1 ስንተካ ማለት n ቦታ እዚህ ጋር በተሰጠን 1 + 2 + 3 + እያለን እስከ የት ነው የምንሄደው? እስከ k + 1 ነው የምንሄደው። ስለዚህ 1 + 2 + እያለን 3 + እያለን እስከ የት ነው? እስከ
ፕላስ ኬ ፕላስ 1 ነው የምንሄደው። የዚህ ድምር ከማን ጋር እኩል እንደሚሆን ከኤን ታይምስ ኤን ፕላስ 1 ኦቨር 2 ጋር። ኤን ማን ነው? ኬ ፕላስ 1 ነው። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ኬ ፕላስ 1 ታይምስ ኤን ፕላስ 1 ኬ ፕላስ 1 ፕላስ 1 ኦቨር 2 ጋር። ይሄ ማለት ደግሞ ኬ ፕላስ 1 ታይምስ ኬ ፕላስ 1 ፕላስ 1 ኬ ፕላስ 2 ኦቨር 2 ይሆናል ማለት ነው። ስለዚህ ኢኳል ቱ ኬ ፕላስ 1 ታይምስ ኬ ፕላስ 2 ኦቨር 2 ጋር እኩል እንደሚሆን የምናሳየው። ግልጽ ነው። ኤን ቦታ ኬ ፕላስ 1 ስንተካ ከዚህ ጋር እኩል እንደሚሆን እናሳያለን። ልብ በሉ 1 ፕላስ 2 ፕላስ 3 ፕላስ እያለ እስከ ኬ ፕላስ 1 ሲቀጥል ማለት ነው። አንዳንድ እየጨመረ 1 ሲደመር 2 ሲደመር 3 ሲደመር እያለ ይቀጥልና ከኬ ፕላስ 1 በፊት ማን አለ? ኬ አለ። ኬ ሲደመር ኬ ፕላስ 1 አያችኋ? ያው አንዳንድ አይደል እየጨመረ ከኬ ፕላስ 1 በፊት ማን አለ? ኬ አለ። ኬ ሲደመር ኬ ፕላስ 1 ኢኳል ቱ ምን? ኬ ፕላስ 1 ታይምስ ኬ ፕላስ 2 ኦቨር 2 ከማለት ጋር ተመሳሳይ ነው ይሄ ማለት። ስለዚህ ይሄ ማለትና ይሄ ማለት እዚህ ጋር የጻፍነው ተመሳሳይ ነው። ምክንያቱም 1 ሲደመር 3 ማለት 4 አለ 5 አለ እያለ ኬ አለ ኬ ፕላስ 1 አለ። ከ1 እስከ ኬ ያለው ድምር ደግሞ ከምን ጋር እኩል ነው ብለናል? ከ1 እስከ ኬ ያለው ድምር ከዚህ ጋር እኩል ነው ብለናል። ኬ ታይምስ ኬ ፕላስ 1 ኦቨር 2 ጋር። ስለዚህ ከ1 እስከ ኬ ያለው ድምር ኬ ታይምስ ኬ ፕላስ 1 ኦቨር 2 ጋር እኩል ነው። ፕላስ ማን አለ እዚህ? ኬ ፕላስ 1 አለ። እንግዲህ ይሄ ከዚህ ጋር እኩል መሆኑን ለማሳየት ነው የምንሰራው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኬ ታይምስ ይሄን ከዚህ ጋር ስንደምር ኦቨር 1 ብለን ኤልሲኤም ስንት እንወስዳለን? 2 እንወስዳለን። 2 ለ2 አንድ ጊዜ ይሄ ኬ ታይምስ ኬ ፕላስ 1 ይሆናል። ሲደመር 2 ሲካፈል ለ1 2 ጊዜ ኬ ፕላስ 1 2 ታይምስ ኬ ፕላስ 1 ይሆናል። ስለዚህ እዚህ ኬ ፕላስ 1 ኬ ፕላስ 1 ኮማን አለ። አንዱን ኬ ፕላስ 1 እንወስድና ኮኤፊሽንቱን እንደምራለን። የዚህ ኮኤፊሽንት ኬ አለ ፕላስ የዚህ ኮኤፊሽንት ደግሞ 2 አለ 2 ኦቨር 2 ይሆናል። ኦኬ ማን ከዚህ እስከዚህ ያለው ድምር ከማን ጋር እኩል ሆነ? ከዚህ ጋር እኩል ሆነ። ይሄ ደግሞ ከዚህ ጋር እኩል ነው። አያችኋ? ስለዚህ ይሄ ከዚህ ጋር እኩል መሆኑን ማሳየት ከቻለን ፕሩፍ ስናደርገው ጥሩ ከመጣ ምንድነው ማለት ነው? እዚህ ጋር የተሰጠነ ስቴትመንት የዚህ ድምር ከማን ጋር እኩል ነው? ከኤን ታይምስ ኤን ፕላስ 1 ኦቨር 2 ጋር እኩል ነው በማለት ፕሩፍ ማድረግ እንችላለን በማቴማቲካል ኢንዳክሽን። እዚህም ሻውዛት ይሄ 5 ዘ ፓወር ኦፍ ኤን ፕላስ 6 ዘ ፓወር ኦፍ ኤን ከ9 ዘ ፓወር ኦፍ ኤን እንደሚያንስ አሳይ ነው። ያው የኤን ዋጋ ግሬተር ዛን ኦር ኢኳል ቱ 2 ነው። ስለዚህ እዚህ ጋር አሁን ኤን ኢኳል ቱ 1 ሲሆን መጀመሪያ ትሩ እንደሆነ ቼክ የምናደርገው ኤን ኢኳል ቱ 1 ሳይሆን ኤን ኢኳል ቱ 2 ነው። ምክንያቱም እዚህ ተሰጥቶናል የኤን ዋጋ ከሁለት መብለጥ አለበት። ስለዚህ ትንሹ ማን ነው? ኤን ኢኳል ቱ 2 ነው። መጀመሪያ ላይ ቼክ የምናደርገው ኤን ኢኳል ቱ 2 ሲሆን ትሩ ይሆናል ወይ? ስለዚህ ኤን ኢኳል ቱ 2 ሲሆን 5 ዘ ፓወር ኦፍ ኤን ስንት ነው? 2 ነው ፕላስ 6 ዘ ፓወር ኦፍ 2 ሌዛን 9 ዘ ፓወር ኦፍ 2 እንደሆነ ቼክ እናደርጋለን። 5 ስኬር ስንት ነው? 25 ፕላስ 6 ስኬር ደግሞ 36 ሌዛን 9 ስኬር ከ81 እንደሚያንስ ቼክ እናደርጋለን። 5 እና 6 11 አለ 1 እና 3 4 እና 2 6 61 ነው። ይሄ ሌዛን 81 ኦኬ ጥሩ ነው። 61 ከ81 ያንሳል። ስለዚህ ኤን ኢኳል ቱ 2 ሲሆን ምንድነው ጥሩ ያደርጋል። ቀጥለን ቼክ የምናደርገው ኤን ኢኳል ቱ ከኬ ጋር እኩል ሲሆን ማለት እዚህ ጋር ኤን ቦታ ኬ መተካት ነው። ስለዚህ ኤን ከኬ ጋር እኩል ሲሆን 5 ዘ ፓወር ኦፍ ኬ ፕላስ 6 ዘ ፓወር ኦፍ ኬ ሌዛን 9 ዘ ፓወር ኦፍ ኬ ብለን ኤን ቦታ ኬ ጽፈን ይሄን ምንድነው እንላለን? ትሩ ነው ብለን እንይዛለን። አስዩም እናደርግና ማንም ፕሩቭ እናደርጋለን። ኤን ኢኳል ቱ ኬ ፕላስ 1 ሲሆን ትሩ ይመጣል ወይ የሚለውን ቼክ እናደርጋለን። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ማለት 5 ዘ ፓወር ኦፍ ኤን ማለት ኬ ፕላስ 1 ነው ሲደመር 6 ዘ ፓወር ኦፍ ኬ ፕላስ 1 ከማን እንደሚያንስ ከ9 ዘ ፓወር ኦፍ
k + 1 እንደሚያንስ ለማረጋገጥ ነው የምንሰራው። እውነትም ካነሰ ይሄ እዚህ የተሰጠን ትክክል ነው ማለት ነው። በሶስቱ ኮንዲሽኖች አረጋግጠናል። መጀመሪያ የሆነ ቁጥር ወስደን ቼክ አደረግን። ከዛ በኋላ ለኬ እኩል ከሆነ ብለን ጥሩ ነው ብለን ለኬ ያንሳል ብለን ቼክ አደረግን። ከዛ ለኬ + 1 ጥሩ ያመጣሉ የሚለውን ቼክ እናደርጋለን። እሺ ይሄ ማለት ምን ማለት ነው? 5 k + 1 ማለት 5 k ሲባዛ 5 1 ማለት ነው። በፓወር በኤክስፖኔንሻል ህግ መሰረት ሲደመር 6 k + 1 ማለትም 6 k ታይምስ 6 1 ማለት ነው። ምክንያቱም ቤዛቸው ተመሳሳይ ከሆነ ፓወራቸውን እንደማመር ስለምናውቅ 9 k + 1 ማለት 9 k ታይምስ 9 1 ከማለት ጋር እኩል ነው። ስለዚህ ይሄን ስንጽፈው ማለት ነው 5 1 ማለት 5 ታይምስ 5 k ነው ሲደመር 6 ማለት 6 ታይምስ 6 k ሌዛን 9 ታይምስ 9 k እንደሚያንስ የነዚህ ድምር ከዚህ እንደሚያንስ ቼክ ለማድረግ ነው። ስለዚህ የነዚህን ድምር እንስራ። መጀመሪያ 5 ታይምስ 5 k ሲደመር 6 ታይምስ 6 k አይደል ያለን። አሁን እዚህ ያለው ኮኤፊሺየንት 5 ነው፣ እዚህ ኮኤፊሺየንት 6 ነው። መደመር አንችልም። ስለዚህ ምን እናርግ? እቺን 5 6 እናርግና ከዚህኛው ጋር እንድትመሳሰል ማለት ነው። እቺን 5 6 እናረጋት ምን ትሆናለች? 6 ታይምስ 5 k ሲደመር 6 ታይምስ 6 k ያለ እዚህ ጋር 5ን ወደ 6 አሳድገናል። ስለዚህ ማን ይበልጣል? ከዚህና ከዚህ ይሄኛው ይበልጣል። እዚህ 5 ነበር፣ እዚህ 6 ነበር፣ 6 ሆኗል። ስለዚህ 6 ከሆነ ከ5 6 ስለሚበልጥ ከዚህኛው ድምር ይልቅ ይሄኛው ድምር እንደሚበልጥ እናውቃለን ወይንም እንረዳለን። እና ይሄ ማለት ደግሞ ምን ማለት ነው? ያው 6 እና 6 ኮማን ካለ አንዱን 6 እንወስድና ምን ማለት ነው እዚህ ጋር 5 k + 6 k ማለት ነው። አያችኋ 6 ታይምስ 5 k + 6 k ነው። 6 ታይምስ ማለት 5 k + 6 k ደግሞ እዚህ ጋር ሁለተኛው ስቴፕ ላይ 5 k ሲደመር 6 k ከማን እንደሚያንስ እናውቃለን? ከ9 k እንደሚያንስ እናውቃለን። ስለዚህ 6 ታይምስ 5 k የዚህ የሁለቱ ድምር ሌዛን 9 k እንደሆነ እናውቃለን። ስለዚህ ይሄ ምን ማለት ነው? የዚህ ብዜት ከማን ያንሳል ማለት ነው። የዚህ ብዜት ሌዛን 6 ታይምስ 9 k አያችኋ፣ ይሄ ከዚህ ያንሳል ማለት ነው። ስለዚህ ተመልከቱ፣ ይሄ 9 k + 1 ነው። ይሄኛው ደግሞ 6 ታይምስ 9 k ነው ይመጣል። የዚህ የሁለቱ ድምር ስንት ነው የሰጠን? ከ6 ታይምስ 9 k የሚያንስ ነው የሰጠን። ማን? የነዚህ የሁለቱ ድምር። የዚህ የሁለቱ ድምር ስንት ነው ይሆናልን? 6 ሲባዛ 9 k የሚያንስ ቁጥር ነው የሰጠን። ይሄ ደግሞ 9 k + 1 ማለት ደግሞ ምን ማለት ነው? 9 ታይምስ 9 k ማለት ነው። የቱ ይበልጣል? 6 ታይምስ 9 k ይበልጣል? 9 ታይምስ 9 k ይበልጣል? ይሄ ይበልጣል። አያችኋ። ስለዚህ ይሄ ማለት የሁለቱ ድምር በዛ ቢባል 6 ታይምስ 9 k ጋር ተመሳሳይ ነው። የዚህ የሁለቱ ድምር 9 k + 1 ማለት ደግሞ 9 ታይምስ 9 k ነው። ስለዚህ ማን ይበልጣል? 9 ታይምስ 9 k ነው የሚበልጠው ከማን? ከዚህኛው ይልቅ። ስለዚህ ከነዚህ ከሁለቱ ድምር የማን ነው የሚበልጠው? ይሄኛው ነው የሚበልጠው። ወይንም የነዚህ የሁለቱ ድምር ከ9 k + 1 ያንሳል። ይሄንን ፕሩቭ ማድረግ ቻለን። ኦኬ፣ እውነትም የሚያንስ ከሆነ ምንድነው ይሄኛው ነገር ትክክል ነው ማለት ነው። 5 + 6 ሁሉ ጊዜ ከ9 ያነሰ ነው። የኤን ዋጋ ከሁለት ሲበልጥ ወይንም እኩል ሲሆን። ለምሳሌ እዚህ ጋር አንድ ጥያቄ ተሰጥቶናል። ሻው ዛት ይላል 1 ስኩዌር + 2 ስኩዌር + 3 ስኩዌር እያለ እስከ ኤን ስኩዌር ያሉ ድምሮች ከዚህ ጋር እኩል እንደሚሆኑ አሳዩ ነው የሚለው። ሻው ነው የሚለው። በማቴማቲካል ኢንዳክሽን መሰረት መጀመሪያ ምንድነው የምናደርገው? የመጀመሪያው ስቴፕ ኤን = 1 ሲሆን ትሩ ይሆናል ወይንም ኤን = ስሞለስት ነምበሩ፣ ያው እዚህ ጋር የምንጠቀው ስሞለስት ነምበሩ 1 ነው። ስንተካ ትሩ ያደርጋል ወይ? አንድ ስንተካ እዚህ ጋር ስንት ይሆናል? 1 ስኩዌር ይሆናል። 1 ስኩዌር = እዚህ ጋር አንድ ስንተካ ምን ይሆናል?
1 ታይምስ n + 1 አይደል 1 + 1 ታይምስ 2n + 1 2 ታይምስ 1 2 + 1 ይሆናል ኦቨር 6 ይሆናል። ይሄኛውን ስናይ 1 ታይምስ 1 + 1 2 ታይምስ 2 + 1 3 ይሆናል። ይሄ ስንት ነው? 1 ታይምስ 2 3 1 ታይምስ 2 2 ታይምስ 3 6 ነው። 6 ኦቨር 6 ስንት ነው? 1 ነው። ስለዚህ አንድ ስኬር 1 ከ1 ጋር እኩል ይሆናል። ኤን ቦታ 1 ስንተካ ምን ያደርጋል? ትሩ ያደርጋል። የትኛውን? እዚህ ጋር የተሰጠነን ኤክስፕሬሽን። ሁለተኛው ስቴፕ ላይ ምንድነው የምናደርገው? ኤን ቦታ ኬ ስንተካ ትሩ ነው ብለን እንተካለን። አሁን እዚህ ጋር ኤን ቦታ ኬ በመተካት ጥሩ ያደርጋል ብለን አስዩም እናደርጋለን። ስለዚህ 1 ስኬር ፕላስ 2 ስኬር ፕላስ እያለ እስከ ኬ ስኬር ያለው ድምር ስንት ይሰጣል? ኬ ታይምስ ኬ ፕላስ 1 ታይምስ ስንት ነው? እዚህ 2n + 1 አይደል የሚለው 2k + 1 k + 1 ታይምስ 2k + 1 ኦቨር 6 ይሆናል ብለን እናስባለን። ኤን ቦታ ኬ ስንተካ ይሄ ምንድነው? ትሩ ነው ብለን እናስብና ሶስተኛው ስቴፕ ላይ ኤን ቦታ ኬ + 1 ስንተካ ትሩ እንደሚሆን እናሳያለን። ኬ + 1ን ስንተካ ትሩ የሚሰጠን ከሆነ እዚህ የተሰጠን ስቴትመንት ወይንም እዚህ የተሰጠን ሐሳብ ትክክል ነው ማለት ነው። ስለዚህ ኤን ቦታ ኬ + 1 ስንተካ ማለት 1 ስኬር ፕላስ 2 ስኬር ፕላስ እያለን እስከ የት ነው የምንቀጥለው? እስከ ኤን በምንቀጥልበት ፈንታ እስከ ኬ + 1 ነው የምንቀጥለው። እስከ ኬ + 1 ስኬር ኢኳል ቱ ከማን ጋር እኩል ይሆናል? ኤን ታይምስ ኤን + 1 ታይምስ ኤን + 1 ኤን ቦታ ማን እየተካ ነው? ኬ + 1። ስለዚህ ኤን ቦታ ኬ + 1 ስንተካ ኬ + 1 ታይምስ ኤን ቦታ እንደገና ኬ + 1 ስንተካ ኬ + 1 + 1 ታይምስ ኤን ቦታ ኬ + 1 ስንተካ 2 ታይምስ ኬ + 1 + 1 ይሆናል ኦቨር 6 ይሆናል ማለት ነው ኬ + 1 ሲተካ። ስለዚህ ይሄ ምን ይሆናል? ኬ + 1 ሲባዛ ኬ + 1 + 1 ኬ + 2 ይሆናል ሲባዛ እዚህ ጋር 2 ታይምስ ኬ 2k ነው 2 ታይምስ 1 + 2 ይሆናል። እዚህ +1 አለ። ስለዚህ እዚህ 2k + 3 ይሆናል ማለት ነው። ይሄኛው ፓርት 2k + 3 2k + 3 ኦቨር 6 ጋር እኩል እንደሚሆን ነው የምናሳየው። ስለዚህ k + 1 ማለት ምን ማለት ነው? 1 ስኬር ፕላስ 2 ስኬር ፕላስ እስከ k + 1 ሄድን ማለት ምን ማለት ነው? እያልን ከk + 1 ቀድሞ ማን አለ? k ስኬር አለ። ከዛስ ፕላስ ከk ስኬር ቀጥለው ነው k + 1 ስኬር የሚመጣው። ስለዚህ ይሄ ማለት ከዚህ ጋር ተመሳሳይ ነው። እኛ ደግሞ ምን እናውቃለን? እስከ k ስኬር ድረስ ያለው ድምር ስንት እንደሆነ እናውቃለን። ስንት ነው? እስከ k ስኬር ድረስ ያለው ድምር ከ1 ጀምሮ እስከ k ስኬር ድረስ ያለው ድምር ይሄ ነው። k ታይምስ k + 1 ታይምስ k ታይምስ k + 1 ታይምስ 2k + 1 ኦቨር 6 ነው ታይምስ 2k + 1 ኦቨር 6 ጋር እኩል ነው። እስከ የት ያለው ድምር? እስከዚህ እስከ k ስኬር ያለው ድምር። ከዛ በኋላ ማን አለ? ፕላስ k + 1 ስኬር አለ። k + 1 ስኬር ይሄ ስንት ይመጣል የሚለውን ነው የምንሰራው። ስለዚህ የዚህ ድምር ማለት እዚህ ኦቨር 1 እንልና 6ን ኤልሲኤም የሁለቱም ብዜት እንወስዳለን። 6 ለ6 አንድ ጊዜ ይሄ ራሱ ነው k ታይምስ k + 1 ታይምስ 2k + 1 1 ነው የሚሆነው። 6 ለ1 ሲካፈል ደግሞ 6 ጊዜ ፕላስ 6 ታይምስ k + 1 ስኬር ይሆናል። ስለዚህ ይሄን እንደምረው እና አባዛው እዚህ ጋር ያሉትን k ታይምስ k ምንድነው? k ስኬር ነው። k ታይምስ 1 ፕላስ k ነው ሲባዛ ከማን ጋር ይባዛል? ከ2k + 1 ጋር ይባዛል ሲደመር 6 አለ። እዚህ k + 1 ስኬር ማለት ደግሞ ስንት እንደሚሆን እናውቃለን። k ስኬር ፕላስ 2k ፕላስ 1 እንደሚሆን እናውቃለን። እሺ ዲኖሚናተሩ ኦቨር 6 አለ መጣበታለን። እንደገና ይሄ ከዚህ ጋር ሲባዛ k ስኬር ከ2k ጋር ሲባዛ 2k ኪዩብ ይሆናል። k ስኬር ከ1 ጋር ሲባዛ ፕላስ k ስኬር ይሆናል። k ከ2k ጋር ሲባዛ ፕላስ 2k ስኬር ይሆናል። k ከ1 ጋር ሲባዛ ፕላስ k ይሆናል። ፕላስ አለ እዚህ 6 ከk ስኬር ጋር 6k ስኬር ይሆናል። 6 ከ2k ጋር
ፕላስ 12k ይሆናል። 6 ከ1 ጋር ፕላስ 6 ይሆናል። ስለዚህ ላይክ ተርሞችን እንደምር። እዚህ 2k ኪዩብ አለ 2k ኪዩብ ፕላስ k ስኩዌሮችን ስንደምር k ስኩዌር ሲደመር 2 3k ስኩዌር ሲደመር 6 9k ስኩዌር ይሆናል። 9k ስኩዌር ከዛ ኬዎችን ስንደምር k አለ ከዛ እዚህ 12k አለ 13k ይሆናል። ፕላስ 13k ፕላስ ኮንስታንት ማለት አለ 6 አለ ፕላስ 6 ኦቨር ከታች ማን አለ ዲኖሚናተር 6 አለ። ከዚህ ጋር እኩል ነው ማን ይሄኛው ከ1 እስከ k + 1 ስኩዌር ያለውን ስንደምር ከማን ጋር እኩል ነው ከዚህ ጋር እኩል ነው። እና ይሄ ብዜቱ እንደዚህ መጥቶልናልኛ እና ከማን ጋር እኩል መሆኑን ነው ከዚህ እስከ k + 1 ስኩዌር ያለው ድምር ይሄን ነው የሰጠን። እኛ ግን እስከ k + 1 ስኩዌር ድረስ ያለው ድምር ከዚህኛው ጋር እኩል እንደሚሆን እንድናሳይ ነው የተፈለገው። ስለዚህ ይሄን እናብዛው። ይሄን k + 1 ታይምስ k + 2 k ታይምስ k ስኩዌር ይሆናል። k ታይምስ 2 + 2k 1 ታይምስ k + k 1 ታይምስ 2 + 2 ይሆናል። ታይምስ ከማን ጋር እናባዛለን ከ2k + 3 ጋር እናባዛለን። ድጋሜ ከ2k + 3 ጋር እናባዛለን። ኦቨር 6 አለ እሱን እንመጣበታለን። k ስኩዌር ታይም 2k 2k ኪዩብ k ስኩዌር ታይም 3 + 3k ስኩዌር 2k ታይምስ 2k + 4k ስኩዌር 2k ታይምስ 3 + 6k k ታይምስ 2k + 2k ስኩዌር k ታይምስ + 3 + 3k 2 ታይምስ 2k + 4k and 2 times 3 + 6 ይሆናል። ስለዚህ እነዚህን ስንደምር ላይክ ተርሞችን እንደምራለን። እዚህ 2k ኪዩብ አለ ብቻውን 2k ኪዩብ ዘን ፕላስ 3k ስኩዌር 4k ስኩዌር 7k ስኩዌር 7 + 2 9k ስኩዌር ይሆናል። ዘን 9k ስኩዌር ይሆናል ፕላስ 6k አለ 6k + 3k 9k 9k ሲደመር 4 13k ይሆናል። ፕላስ መጨረሻ ላይ እዚህ 6 አለ ኦቨር ዲኖሚኔተር ማን አለ 6 አለ። ይሄ ከማን ጋር የዚህ ብዜት ከዚህ ጋር እኩል። ይሄ ደግሞ ከማን ጋር እኩል ነው እዚህ ከመጣነው ውጤት ጋር ተመልከቱ። 2k ኪዩብ + 9k ስኩዌር + 13k + 6 ኦቨር 6። ስለዚህ ከዚህ እስከዚህ ያለው ድምር ከማን ጋር እኩል ነው ከዚህ ጋር እኩል ነው። እና እኛ እንድናሳይ የተፈለገው ይሄ ከዚህ ጋር እኩል እንዲሆን ነበር እንድናሳይ የተፈለገው። ስለዚህ ይሄ ከዚህ ጋር እኩል ነው። ስለዚህ ፕሩቭ አደረገም ማለት ነው። ይሄ ከዚህ ጋር እኩል እንደሆነ ሻው ማድረግ ቻለን። ይሄ ጥሩ ከሆነ ምን ይሆናል? እዚህ የተሰጠን ኤክስፕሬሽን እዚህ ጋር ያለው ከዚህ እስከዚህ ያለው ድምር ሻው አድርጉ የተባልነው ትክክል ነው ማለት ነው፣ ወይንም ጥሩ ነው እንላለን። ለምሳሌ by induction prove that 3 the power of n minus 1 is divisible by 2 is true for all positive integers። 3 the power of n minus 1 አለ። ይሄ ለሁሉም ኢንቲጀሮች ለሁለት እንደሚካፈል ወይንም ለሁለት ዲቪዚብል እንደሆነ እንድናሳይ ነው የተፈለገው። ያው ማቴማቲካል ኢንዳክሽን የምንጠቀም ከሆነ መጀመሪያ አንደኛው ስቴፕ ምንድነው n = 1ን መተካት ነው። ያው ለሁሉም ፖዚቲቭ ኢንቲጀር ስለተባለ አንድን በምንተካበት ጊዜ ምን ይሆናል? 3 the power of 1 minus 1 ይሆናል። 3 the power of 1 3 minus 1 2 2 ምንድነው ለሁለት ዲቪዚብል ነው። ስለዚህ n = 1 ሲሆን ትሩ ያደርገዋል ማለት ነው። ሁለተኛው ስቴፕ ላይ n = k ሲሆን ብለን እንሰራለን። ስለዚህ 3 the power of n minus 1 ምን ይሆናል? 3 the power of k minus 1 ምንድነው እንላለን። ትሩ ነው ብለን አስዩም እናደርጋለን ሁለተኛው ስቴፕ ላይ። ሶስተኛው ስቴፕ ላይ n = k + 1 ሲሆን ትሩ እንደሚሆን እናሳያለን። ያው የተሰጠን 3 the power of n minus 1 ነው። n k + 1 ሲሆን 3 the power of k + 1 minus 1 ይሆናል። ይሄ ለሁለት እንደሚካፈል ለማሳየት ነው የምንሰራው። ይሄ ለሁለት ይካፈላል ወይ? ይሄ ለሁለት እንደሚካፈል ካሳየን ትሩ ከመጣ ስለዚህ ትሩ ነው ማለት ነው የተሰጠን። እዚህ 3 the power of k + 1 ማለት ምን ማለት ነው? 3 the power of k ሲባዛ 3 the power of 1 ማለት ነው።
ሲቀነስ አንድ አለ እዚህ። ይሄ ማለት ደግሞ ምን ማለት ነው? 3 ታይምስ 3 ዘ ፓወር ኦፍ ኬ ሲቀነስ አንድ ከማለት ጋር እኩል ነው። እና እዚህ ስቴፕ ላይ ከደረስን እንዴት ለመጻፍ ነው የምንፈልገው እኛ? እስኪ ፕሩፍ ትሩ እንደምትሆን ለማሳየት ከዚህ ጋር ስቴፕ 2 ጋር ከ3 ዘ ፓወር ኦፍ ኬ ማይነስ 1 ጋር እንዲመሳሰል ለማድረግ እንሰራለን። 3 ዘ ፓወር ኦፍ ኬ ማይነስ 1 እዚህ ውስጥ እንዲኖር ለማድረግ ምን እናደርጋለን? እዚህ 3 ታይምስ 3 ዘ ፓወር ኦፍ ኬ አለ 3 ዘ ፓወር ኦፍ ኬ ማይነስ 1 እንዲሆን እዚች ጋር ማይነስ 3 እንበለውና ምን እናድርግ? ፕላስ 2 እንበለው። ያው ማይነስ 3 ፕላስ 2 ማለት ያው ማይነስ 1 ማለት ነው። ምንም ያደርግነው ነገር የለም። ማይነስ ነገር ግን የቱ ጋር ይጠቅመናል እኛ? ለዚህና ለማይነስ 3 ኮማን ማን አለ? 3 አለ። 3 ኮማን ስናወጣ እዚህ ማን ይቀራል? 3 ዘ ፓወር ኦፍ ኬ ይቀራል። እዚህ ደግሞ ማይነስ 1 ይቀራል። አያችኋ? እዚህ ጋር ነው የሚጠቅመን። እዚህ ማን አለ? ፕላስ 2 አለ። ያደረግነው ነገር እቺ ማይነስ 1 ኢን ተርምስ ኦፍ ማይነስ 3 ፕላስ 2 ጻፍን። ያው ተመሳሳይ ነው። ስለዚህ ስቴፕ 2 ላይ ምን ብለናል? 3 ዘ ፓወር ኦፍ ኬ ማይነስ 1 ለማን ይካፈላል? ለሁለት ይካፈላል ብለናል። ጥሩ ነው ካለን 3 ዘ ፓወር ኦፍ ኬ ማይነስ 1 ለሁለት ይካፈላል ብለን ዲቪዚብል ባይ 2 ነው ብለን። ስለዚህ እዚህ ጋር ይሄ ለሁለት ይካፈላል ወይ የሚለውን ቼክ ለማድረግ ያው ይሄ ማለት ከየትኛው ጋር እኩል ነው? ከዚህኛው ጋር እኩል ነው። 3 ዘ ፓወር ኦፍ ኬ ፕላስ 1 ማይነስ 1 ማለት ጋር እኩል ነው ይሄኛው። ይሄ ለሁለት ይካፈላል ወይ የሚለውን ቼክ ለማድረግ ለሁለት አካፍለን ማየት ነው። 3 ታይምስ 3 ዘ ፓወር ኦፍ ኬ ማይነስ 1 ፕላስ 2 ለሁለት ይካፈላል ወይ? ይሄኛው ኦልሬዲ ለሁለት ይካፈላል ብለናል። ጥሩ ከሆነ እዚህ ጋር ደግሞ ሁለት አለ። ሁለትም ለሁለት ይካፈላል። ጥሩ ከሆነ ስለዚህ ይሄ ለሁለት ይካፈላል ማለት ነው። ምክንያቱም 3 ዘ ፓወር ኦፍ ኬ ማይነስ 1 ለሁለት የሚካፈል ከሆነ እንደገና ሁለት ራሱ ለሁለት የሚካፈል ከሆነ ስለዚህ ይሄ ሙሉ ለሁለት ይካፈላል። ይሄ ለሁለት ተካፈለ ማለት ደግሞ ይሄኛው ለሁለት እንደሚካፈል በዚህ መልኩ ማሳየት ይቻላል። ይሄ ለሁለት መካፈሉን ትሩ ከሆነ n ኢኳል ቱ k ፕላስ 1 ሲሆን ትሩ መሆኑን ካሳየን እዚህ ጋር የተሰጠን ስቴትመንት 3 ዘ ፓወር ኦፍ n ማይነስ 1 ለሁሉም ኢንቲጀሮች n ቦታ ሲገቡ ለሁለት ዲቪዚብል እንደሆነ ማሳየት ቻለን ማለት ነው በማቴማቲካል ኢንዳክሽን። ባይ ኢንዳክሽን ፕሩቭ ዛት ዚስ ኢዝ ኢቨን ኤንድ ኢት ኢዝ ትሩ ፎር ኦል ፖዚቲቭ ኢንቲጀርስ። n ቦታ ማንኛውንም ቁጥር ስንተካ n ስኩዌር ማይነስ 3n ፕላስ 4 ሁሉ ጊዜ ኢቨን እንደሆነ ፕሩቭ አድርጉ ነው። ያው በማቴማቲካል ኢንዳክሽን መጀመሪያ n ኢኳል ቱ 1 ብለን እንተካለን እና n ቦታ አንድ ስንተካ n ስኩዌር 1 ስኩዌር ይሆናል ማይነስ 3n 3 ታይምስ 1 ይሆናል ፕላስ 4 ይሄ ኢቨን ነው ወይ የሚለውን ቼክ እናደርጋለን። 1 ማይነስ 3 ታይምስ 1 ማይነስ 3 ፕላስ 4 ይሆናል። 1 ማይነስ 3 ኔጌቲቭ 2 ነው። ኔጌቲቭ 2 ፕላስ 4 ፖዚቲቭ 2 ነው። ፖዚቲቭ 2 ምንድነው? ኢቨን ነው። ስለዚህ n ኢኳል ቱ 1 ሲሆን ምን እያደረገ ነው? ትሩ እያደረገ ነው የመጀመሪያው ስቴፕ ላይ። ሁለተኛው ስቴፕ ላይ n ኢኳል ቱ k ሲሆን ትሩ ነው ብለን አስዩም እናደርጋለን። ስለዚህ n ቦታ k ስንተካ k ስኩዌር ማይነስ 3k k ስኩዌር ማይነስ 3k ፕላስ 4 ይሄ ምንድነው? ኢቨን ነው። ትሩ ነው ካልን ይሄ ቁጥር ምንድነው? ኢቨን ነው ብለን አስዩም እናደርጋለን። ከዛ ሶስተኛው ስቴፕ ላይ n ኢኳል ቱ k ፕላስ 1 ሲሆን ትሩ መሆን አለመሆኑን ቼክ እናደርጋለን። ትሩ ከሆነ እዚህ ጋር የተሰጠን ነገር እውነት ነው ማለት ነው። ትሩ ካልሆነ ደግሞ ትክክል አይደለም ማለት ነው። ስለዚህ k ፕላስ 1 ስንተካ n ቦታ ምን ይሆናል? n ስኩዌር ማይነስ 3n ፕላስ 4 አይደል? n ስኩዌር ማይነስ 3n ፕላስ 4 ቦታ n ቦታ k ፕላስ 1 ስንተካ k ፕላስ 1 ስኩዌር ማይነስ 3 ታይምስ k ፕላስ 1 ፕላስ 4 ይሆናል። k ፕላስ 1 ስኩዌር ምን ይሆናል? 2k ፕላስ ማለት k ፕላስ 1 ስኩዌር ማለት k ስኩዌር ፕላስ 2k ፕላስ 1 ማለት ነው። ሲቀነስ 3 ታይምስ k 3k 3 ታይምስ 1 ማይነስ 3 ይሆናል። እዚህ ፕላስ 4 አለ እንዲህ ይሆናል። k ስኩዌር አለ እዚህ 2k ሲቀነስ 3k ኔጌቲቭ ምን ይሆናል? ወይንም እንዳለ እዚህ ጋር እንዳለ k ስኩዌር ማይነስ 3k እንወስዳለን። እዚህ ፕላስ 4 እንወስዳለን። ከዛ ማን ቀረ? እዚህ 2k አለ ሲደመር 2k አለ። ከዛ በኋላ እዚህ ፕላስ 1 አለ እና ፕላስ 1 ማይነስ 3 ስንት ይሆናል? ማይነስ 2 ይሆናል። ስለዚህ ይሄ ያው k ስኩዌር ማይነስ 3k ፕላስ 4 ፕላስ 2k
ፕላስ 1 ሲቀነስ 3 ኔጌቲቭ 2 ሆነ። ይሄኛውን ለማምጣት የሰራነው ለምንድን ነው? እዚህች ጋር ኢቨን ነው ብለን ስለሰራ ነው። k ስኩዌር ማይነስ 3k ፕላስ 4 ኢቨን ነው ስላልን ይሄም ኢቨን ነው ማለት ነው። ይሄ ኢቨን ከሆነ 2k ማይነስ 2 ደግሞ ኢቨን ነው አይደለም? 2k ማይነስ 2 ምንድነው? ኢቨን ነው። ለምን? 2k ማይነስ 2 ማለት 2 ኢንቱ k ማይነስ 1 ከማለት ጋር እኩል ነው። k ማይነስ 1 ማንኛውም ቁጥር ሊሆን ይችላል። ማንኛውም ቁጥር በሁለት ከተባዛ ምን ይሰጠናል? ኢቨን ይሰጠናል። ለምሳሌ 5ን ልውሰዱ። 2 ጊዜ 5 ስንት ይሰጣል? 10 ይሰጣል። ማንኛውንም ቁጥር በሁለት ስናባዛ ኢቨን ነው የሚሰጠው። ስለዚህ ይሄ ኢቨን ነው። ስለዚህ ኢቨን ሲደመር ኢቨን ደግሞ ምንድነው? ራሱ ኢቨን ነው የሚሆነው። ስለዚህ ይሄኛው ቁጥር n = k + 1 ሲሆን የሰጠን k + 1 ሲሆን የሰጠን ይሄኛው ነው። ይሄኛው ምንድነው ማለት ነው? ኢቨን ነው። ኢቨን መሆኑን ቼክ አድርገን ትሩ ነው። ስለዚህ ይሄ ኢቨን ከሆነ ይሄ ጥሩ መሆኑን ቼክ አድርገን እዚህ ጋር የተሰጠን ስቴትመንት ሁሉ ጊዜ ለሁሉም ፖዚቲቭ ኢንቲጀሮች ኢቨን ነው እንላለን።